ይቅርታ ሊቀበል ፈቃደኛ አይደለም። አውቃለሁ፣ አናድጄዋለሁ። ያደረኩት ነገር ጥሩ አይደለም። ይቅርታ እየጠየቀች እኮ አንተ እና መቀበል ይከበዳ። መቀበል ያለ መቀበል ጉዳይ አይደለም። ግን በቃ እኔ ልትሰማኝ ካልቻለች እኔ ምን አጨቃጨቀኝ ታውቃለህ? እሺ አንቺ ለምንድን ነው ነገር ካልሰማች እኔ ስቃይ ነው ሳልፈልጋችሁ ሳይሆን እኔ እኮ እየሰማሁት ነው የሚያደርጋቸውን ነገሮች የሚለኝን ነገሮች በሙሉ ለማድረግ እየሞከርኩ ነው። ግን በሰዓቱ በቃ እርግጠኛ ነሽ ነበረ የመጀመሪያ ቀን፣ ሁለተኛ ቀን ደግሞ እኔ እሱን እንደጠራው አላወቅኩኝም። ከዛ ሁለታችንንም ነበር የጠራን እና እሱ የመሰለው ደግሞ እኔ እንጃ ብቻ እንዴት እንደተረዳው አላውቅም። ትናንትናም ደግሞ የተፈጠረውን ነገር አይተሃል ማለት እኔ እሱ ስልኬን እያነሳ ስላልነበረ እሱን ለማግኘት ነው ፋሲልን ያገኘሁት። እሱ ግን የመሰለው ሌላ ነው። እየሰማሁት ነው። እሺ ነይ ስላለሽ ትመጫለሽ። ምን ሊያደርጉሽ እንደሆነ በምን ታውቂያለሽ? ማለት ያበላሽዋቸውን ነገሮች ማስተካከል የሚችል ምን ታውቂያለሽ? ነይ ካለሽ ዝም ብለሽ ነው የምትመጪው እኮ። እሱ የኔ ጥፋት ነው። በቃ አጥፍቻለሁ። ተረጋጉ ሁለታችሁ። ጥፋት እያጠፋችሁ ነው ጌታ። ሁለታችሁ ጥፋት እያጠፋችሁ ነው። ምክንያቱም ከበቂ በላይ እናድጄዋለሁ፣ ጎድቼዋለሁ። ልክ ነው ያደረጋቸው ነገሮች፣ የወሰናቸው ውሳኔዎች በሙሉ ልክ ናቸው። ግን በቃ እኔ በእኔ ቦታ ሆናችሁ ደግሞ አስቡት እኮ። ሁለታችሁም ለማስተካከል ሞክሩ፣ ችግራችሁን ለመፍታት ሞክሩ። አሁን ወደ መፍትሄ እንጂ ወደ ጠላት ሄዶ ሁለታችሁ የፈጠራችሁ ያለው ነገር ጌታ ልክ አይደለም እና ቆም ብላችሁ ብታስቡ የተሻለ ነው። ጌታ ክፍተት እየፈጠራችሁ ነው ሁለታችሁ እና ያ ነገር ደግሞ አያዋጣም፣ ወደማይሆን ነገር ነው የሚከታችሁ። ተረጋግታችሁ ቆም ብላችሁ አስቡ። ሁለታችንም አይበጅም። እናንተ ክፍተት በፈጠራችሁ ቁጥር ሌላ ሰው እየገባ እናንተ ስለተለያየን ደግሞ እኔ ከፋሲል ጋር ልሆን አልችልም። እሱ ግን በጣም እየተደሰተ ነው። ትናንት ያደረገው ነገር ራሱ እሱ በጣም ነው ያስደሰተው። ተረጋጋና አስቡ። አሁን ራሱ ስንቴ እንደደወለ እኔ ስልኬን ከፍቼ ማሳየት እችላለሁ። ምን እንደሚለኝ ምናምን ሙሉ ማሳየት እችላለሁ። ገባ? ግን እኔ ስልኩን ራሱ እያነሳውለት አይደለም። ምክንያቱም ትናንት በጣም ተደስቷል። ፍፄ አይተኸው ከሆነ ቪዲዮውን በጣም ነው የተደሰተው። በቴክስትም አለኝ ደወል አላነሳውለትም። በጣም ነው ደስተኛ የሆነው። ማለት እኔ እና እሱ ስለተለያየን ከፋሲል ጋር መሆን መስሎታል። እና እሺ አስተካክም እንዳስተካክልም እኮ ለኔ ፍቃደኛ ነኝ። እሺ እኔ ከዚህ በኋላ እጄን አላስገባም። ሁሉን ነገር ካንተ ጋር ጨርሱ። በቃ እኔ እሱን ማየትም አልፈልግም። ለዛ ማድረግ የተሻለ ነው። አሁን አንተ ምንድን ነው የምጨርሰው? ምን ጨርስ ከኔ ጋር በቃ እኔን ግን ይተወኝ። በቃ እኔ ይተወኝ። እሺ ተጋጨሩት። እኔ እኮ ባንተ ስለመጣብኝ ባንተ ስለመጣብኝ እኮ ባኔ ምን ይመጣል እንዴ? አታየውም እንዴ እንዴት እንደሚሆን? አንተን እኮ በማይሆንልህ ውስጥ እያስገባህ ነው ልጁ እኮ። እሱ ያንቺ ስህተት እኮ ነው የሱ አይደለም እኮ የኔ እኔ እኮ አላጠፋሁም። ቦታሹ ነው አይደለ? ልጁ እንደዛ ሊያደርግ የቻለው ሰው እንደዛ አድርጎም ዝም በለው ነው ያልሽኝ እኮ። አንቺ ያደረገው ነገር እኮ ያናድዳል። ግን ዝም በለው ነው ያልሽኝ። እንደውም እኮ በቃ አስነቀሽኛል። ያናድዳል። እኔ ዝም በለው ያልኩት እሱ እንዳይጎዳ ስለምፈልግ ነው። ገባ? ሁለቱም እሳት ሆነው። እሺ ዝም ብዬ እስከዛስ ሌላ ነገር ሲያደርግስ? እሺ ይቅርታ በቃ ለሁሉም ነገር አሁን ተረጋጉ። ወልታችሁ ይቅርታ መጠየቅ እኔ ማለት ፍፄ ስጠራኝ የመጣሁት እኔ ልጨቃጨቅ አይደለም፣ ነገሮችን በሰላም ለመፍታት ነው። ችግራችሁን መፍታት ነው ያለባችሁ። ለሁለታችንም የሚሻለው እንደዛ ነው፣ የሚያዋጣንም እንደዛ ነው። እኔ በቅድሚያ ሲጀመር አንቺን ታረጊው ነገር በደንብ ወጡ። ልክ እንዳሉሽ እንድታቂ እፈልጋለሁ ነው የምሬ ነው። ምን ብለሽ በደመ ነፍስ የሆነ ነገር የሆነ ሰው ስላለሽ ምንም የምታረጊው ነገር የለም። አንቺ ስላልሽውና የምትፈልጊው ነገር ብቻ ነው እንድታረጊው የምፈልገው። ምንም አይመጣብሽም። አንቺ ወተላይ ምንም አንቺ የምትፈልጊውን አንቺ ያስደሰተሽን ነገር ብቻ ነው ማድረግ ያለብሽ። ማስፈራራሽ ነገር ገና ብዙ በጣም ብዙ የምጠይቅሽ ነገር አለ። ብቻ አድርጊ። ትጠይቀኛለህ፣ እሱ ችግር የለውም። የፈለግከውን ጠይቀኝ። እጠይቅሻለሁ። ማወቅ የምትፈልገውን በሙሉ እኔ እነግርሃለሁ። እኔ እጠይቅሻለሁ ሁሉንም ነገር እኮ። ከፈለግከውንም ጠይቀኝ።
እኔ አሁን አልጠይቅሽም። ምን አሁን በጣም መረጋጋት ነው የምፈልገው። አሁን ተረጋጉ። ተረጋግቼ ሰላም ሆኜ ነው ሁሉንም ነገር መጠየቅ የምፈልገው አንቺ። እሺ ችግር የለም። አንቺ ራስሽንም ለመጠበቅ ፍቃደኛ አይደለሽም። ከዛ እኔ አንቺን ለመጠበቅ እንኳን ስሞክር አንቺን ለኔ እንኳን ፍቃደኛ አልሆንሽም። ገብቶሻል? ሪስክ ላይ በጣም እየጣልሽ ነበር። ይቅርታ በጣም አሁን ይቅርታ አድርግላት። ወጣችሁ ጌታ አትለይ። ከልቡ አይደለም በቃ ደስተኛ አይደለም። ጌታ ችግር የለውም። እኔ እኮ እኔ እኮ ለአንቺ ይቅርታ ላለማድረግ ዘነበም እሺ እናንተ ነበር ሰላማችሁን ሲጠብቅ ነበር። አይሽ አይ እኔ እናንተ ስንታረቅ ዝናቡ ራሱ ያቃጥራል። አይ ያቃጥራል። አመሰግናለሁ ይቅርታ ስላደረክልኝ። ደግሞ ክሳለሁ። እሺ ምንም ማካስ ምናምን አያስፈልግም። ሃይሚ አንቺ ለራስሽ ማሰብ አለብሽ። እሺ ተጠንቀቂ። ለራስሽ በጣም መጠንቀቅ አለብሽ። የህፃን ልጅ ስራ አትስሪ። እሺ ችግር የለውም። ፍፄ በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። የምር በጣም ነው የማመሰግነው። ከልቤ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሩልኝ፣ ሰላም ሁኑ፣ አትጣሉ። ደግሞ እሺ ደግሞ የሚያስቸግርሽ ሰው ካለ ያው አለ ይሄን የሚያክል ሰው ያለ እንዴ ካለፈ ደግሞ ከሱ ደግሞ ከፍ ካለ ካስቸገረ እኔ ያለው ደስ ብሎኛል። ግን እሺ እንሂድ በቃ። እሺ እንሂድ። እኔ በደንብ ብዙ ማውራት ፈልገው ነገር አለ። እሷና እናወራለን። ችግር የለም። ረጋ ብላችሁ ጌታን ቁጭ ብላችሁ ነገር የፈለከውን ነገር ጠይቀኝ፣ እኔ እነግርሃለሁ። ለሁሉም ጥያቄዎችን መልስ ታገኛለህ። ችግር የለም። እሺ አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ